ሰላም እንዴት ዋላችሁ? እንዴት ናችሁ? እንኳን አደረሳችሁ። ደብረ ዘይት ነው ዛሬ። ዛሬ ምሳ አዘጋጅቼ ልበላ ስል ትዝ አላችሁኝና ለምን አላካፍላችሁም ብዬ መጣሁኝ ማለት ነው። እና ይሄ የሳምሌና የሚለው ዱቄትና የኦትሜል ዱቄት ነው። ቆንጆ ምሳ ነው የሰራሁት። ይሄ በርበሬው ከላይ ያለው የኢትዮጵያ በርበሬ የወጥ በርበሬ ነው። ከስር ያለው ደግሞ አያችሁት ከለሩ ልዩነት አለው። እሱ ደግሞ ይሄ ዱቄቱን ላሳያችሁ ያዘጋጀሁት ዱቄት አለ። ይሄ ዱቄት የቀይ ስር የነጭ ሽንኩርትና የቀይ ሽንኩርት የጅንጅብል አድርቄ ራሴ ፈጭቸው ነው። በጣም ነው የሚያምር ከለሩ። ይኸውላችሁ እየተበጠበጠውን ላሳያችሁ። አያችሁት ከለሩ እንዴት እንደሚያምር። ይሄኛውን በርበሬ ግን ያው የኢትዮጵያ በርበሬ ነው። ከዛ ሌላ ደግሞ ዱቄት አለ። ይኸውላችሁ በሱ የሽንኩርት ዱቄት ለማለት ፈልጌ ነው። ምንም ነገር አያስፈልገውም። እንደውም ቁጭ ብዬ ማር እየበላው ነበር ከቤተ ክርስቲያን መጥቼ እንደዚህ እየቆረጥኩ እያቀረብኩ እያለ ትዝ አለኝና ለምን ይሄን ቶሎ የሚደርስ ምግብ አልሰራም ብዬ ሰራው። ከሰራው በኋላ ደግሞ እናንተ ትዝ አላችሁኝ ልበላ ስልና ላሳያችሁ ብዬ ነው። ሰመሊና የሚለውን ዱቄት ቲንክ ስኳር ላለን ሰዎች ጥሩ አይመስለኝም እና እናንተ ከመስራታችሁ በፊት ቸክ አድርጉት። ጥሩ ካልሆነ ተውት፣ ጥሩ ከሆነ ግን ለስኳር ላለን ሰዎች በጣም ቆንጆ ዱቄት፣ ዳቦም ያለሰልስ ቂጣ ምናምን እንደዚህ ፋስት የሆነ ነገር በጣም አሪፍ ነው። ለቁርስ ልስልስ ያለ ቆንጆ ዱቄት ነው እና እኔ ከኦትሜል ይቅርታ ምራቄን እየዋጥኩ ነው እና በጣም ሽታው ደስ ይላል። ሽንኩርቱ ነጭ ሽንኩርቱ ቀይ ሽንኩርቱ ዱቄቱ አለበትና በቃ ቆንጆ ወጥ ነው የሚመስል። ከለሩም ራሱ ሲያምር ደስ ስላለኝ ነው ለእናንተ ሸር ላርግ ብዬ ነው። እና ወጥ ምን ምግቡ ሌላ ሌላ እንትን ካላችሁ ከሰለቻችሁና ቶሎ ቶሎ ፋስት ምግብ ከፈለጋችሁ ይሄ በጣም አሪፍ ነው። 30 ደቂቃ ራሱ አልጨረሰበትም የደረሰልኝ ማለት ነው። ደክሞኝ ቁጭ ብዬ ትዝ ሲለኝ ነው ለምን አልሰራም ብዬ የሰራሁት። ከዛ ከሰራሁት በኋላ ነው ለእናንተ ትዝ ብሎኝ የመጣውና ይቅርታ ሙሉም አቦካኩ ምናምን ያላሳየኋችሁ መጨረሻ ላይ ትዝ ስላለኝ ነው ደጋገምኩት። ይቅርታ። እንግዲህ ይሄን ይመስላል። እንኳን አደረሳችሁ። ደስ ይላል። ጾሙም ግማሽ ሆነ ሳናውቀው። ሳምንት የጾምንም አይመስልምና ቶሎ ደረሰ በጣም ማለት ነው። ግማሽ ሆነ። ይሄን ይመስላል። ሰላም ሁኑልኝ። ወዳችኋለሁ፣ አክብራችኋለሁ። በሰላም እንገናኝ። ተጠቀሙበት። ቆንጆ ነው በጣም ለጤና ልስልስ ያለ በጣም ቆንጆ ነው። ለስላሳነቱ ራሱ እንዴት ደስ ይላል። እና ቂጣም እንደዚህ ለስለስ ያለ በቀጭኑ አድርጋችሁ መጠቀም ትችላላችሁ። ዳቦ ይሆናል። ይሄ አሁን ዱቄት የነገርኳችሁ ማለት ነው። እና አሪፍ ነው። ይሄን ይመስላል ከለሩ ደስ ሲል። እሺ ሰላም ሁኑልኝ። ወዳችኋለሁ፣ አክብራችኋለሁ። በሰላም እንገናኝ ባይ